የተራዘመ የሊዝ ቦታ ጨረታ ማስታወቂያ። የኢንሴኖ ከተማ አስተዳደር ማዘጋጃ ቤታዊ አገልግሎት መስከረም 9 አንደኛ ወር 2018 ዓመተ ምህረት ለአንደኛ ዙር የተዘጋጀ የመኖሪያና የንግድ የሊዝ ጨረታ ማውጣቱ ይታወቃል። በመሆኑ ጨረታው ለ10 ተከታታይ ቀናት አየር ላይ የዋለ ቢሆንም ማዘጋጃ ቤቱ በተለያዩ ምክንያቶች ጨረታውን ለማራዘም አስፈላጊ ሆኖ በመገኘቱ ምክንያት ለ10 ተከታታይ የሥራ ቀናት ጨረታው እንዲራዘም ተደርጓል። ከመስከረም 23 አንደኛ ወር 2018 ዓ.ም ጀምሮ እስከ ጥቅምት 6 ሁለተኛ ወር 2018 ዓ.ም ድረስ ለ10 ተከታታይ የሥራ ቀናት መመሪያና ደንብ መሠረት በማድረግ የተራዘመ ሲሆን ተጫራቾች በተራዘሙት ጥቂት የሥራ ቀናቶች ውስጥ ኢንሴኖ ከተማ ማዘጋጃ ቤት ቢሮ ቁጥር 9 ድረስ በመምጣት ሰነድ መግዛት የምትችሉ መሆኑን በድጋሚ እንገልጻለን። ማዘጋጃ ቤቱ ለጨረታ በቀረቡት በሁለት ሳይቶች ማለትም አንደኛ አዲሱ ገበያ የንግድ ቦታ አገልግሎቱ ለእህል መጋዘን ለወፍጮ ቤት የተዘጋጀ ሲሆን ሁለተኛ የመኖሪያ የተዘጋጀው 01 ቀበሌ ሽንሻኖ መናኸሪያ ጀርባ ናቸው። ጨረታው የሚዘጋው ጥቅምት 6 ሁለተኛ ወር 2018 ዓመተ ምህረት ከቀኑ 11 ሰዓት ላይ የሚዘጋ ይሆናል። ጨረታው የሚከፈተው ጨረታው በተዘጋበት ማግስት በቀን 07 ሁለተኛ ወር 2018 ዓመተ ምህረት ከጠዋቱ በ2 ሰዓት ከ30 ጀምሮ በኢንሴኖ ከተማ አስተዳደር ማዘጋጃ ቤት ጽሕፈት ቤት አዳራሽ ሁሉም ተጫራቾች ወይም ሕጋዊ ወኪሎቻቸው በተገኙበት የሚከፈት ይሆናል። ቦታውን መጎብኘት ለሚፈልጉ ተጫራቾች ዘወትር በሥራ ሰዓት ከጠዋቱ 2 ሰዓት ተኩል ጀምሮ እስከ 6 ሰዓት ከ30 የምናስጎበኝ ይሆናል። የኢንሴኖ ከተማ አስተዳደር ማዘጋጃ ቤታዊ አገልግሎት